ከቅዱሳን መላእክት በሉ አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው። ይህን ኃይለ ቃል የተናገረው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። ሄኖክ ሞትን ሳያይ የተሰወረ ነው። መልአኩ እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ የፀሐይን፣ የጨረቃን፣ የከዋክብትን፣ የመባረቅትን፣ የነጎድጓድን ምስጢር የተመለከተ ሲሆን ካያቸው ታላላቅ ምስጢራት መካከል ስለ ቅዱሳን መላእክት ነው። በተለይ በምዕራፍ 6 ላይ መጀመሪያ ኡራኤልን፣ ቀጥሎ ሩፋኤልን፣ ቀጥሎ ሚካኤልን እያነሳ ሄዶ ቁጥር 7 ላይ ከቅዱሳን መላእክት አንዱ ቅዱስ ገብርኤል በኪሩቤል ላይ የተሾመ ነው ይላል። በማን ላይ የተሾመ ነው? በዛሬው ዕለት በዓሉን የምናከብረው ገናናው መልአክ ቅዱስ ገብርኤል ጸወርተ መንበር በሆኑት በኪሩቤል ላይ የተሾመ ታላቅና የከበረ መልአክ ነው። አመስግኑት። በእውነት ከመላእክት ወገን ኪሩቤልንና ሱራፌልን የሚበልጥ በፍጹም ሊገኝ አይችልም። እነሱን ደግሞ እንዲመራ እግዚአብሔር የሾመው የመላእክት አለቃ ብርሃናዊ መልአክ ማን ነው? ስሙን ጥሩት እስቲ ድገሙት። ማን ነው? ቅዱስ ገብርኤል ነው። ገብርኤል ማለት ጋቦር ማለት በዕብራይስጥ ቋንቋ ኃያል ማለት ነው። ኤል ማለት እግዚአብሔር ማለት ነው። ገብርኤል ማለት እግዚአብሔር ምን ማለት ነው? ኃያል ነው ማለት ነው። መተርጉማን ግን ከግብሩ የተነሳ መጋቤ ሐዲስ እግዚኦ ገብር ጸዋሬ ዜና ወምክር ይሉታል። በተለይ ታላቁ ሊቅ ቅዱስ ያሬድ ምን ይላል? ጸዋሬ ዜና ወምክር ገብርኤል ዜናዋ ለድንግል ምጽአት ወለቃል ብስራትን የሚሸከም ዜናን የያዘ ቅዱስ ገብርኤል የአካላዊ ቃል ሥጋዌን ለድንግል ማርያም አበሰራት በማለት ይህ መልአክ በእውነት ያደንቀዋል። ስለ ኪሩቤል ጥቂት ልንገራችሁ። ኪሩቤል ማለት በቀላሉ ለመረዳት የሥላሴን ስዕል ስትመለከቱ በስተቀኝ የምታዩቸው የሰው መልክና የአንበሳ መልክ ያለው መልአክ ነው። አለቃቸው ኪሩብ ይባላል። እሱም ማን ነው? ቅዱስ ገብርኤል ነው። ዓይናቸው ብዙ ነው። በስተግራ ስትመለከቱ የላም ፊትና የንስር ፊት ያለው መልአክ አለ። ነገዱ ሱራፌል ይባላል። አለቃው ሱራፊ ይባላል። በአጠቃላይ 16 መላእክት ናቸው። ሕዝቅኤል በምዕራፍ 1 ላይ እንደጠቀሰው ኮቦር በምትባል ወንዝ ላይ ተቀምጦ ተመስጦ መጥቶበት ሲመለከት 4 ፊት ያለው የሰው መልክ ያለው፣ 4 ፊት ያለው የአንበሳ መልክ፣ 4 ፊት ያለው የላም መልክ፣ 4 ፊት ያለው የንስር ፊት የያዘ መልአክን ተመልክቷል። 12ቱ በውስጥ ናቸው። 4ቱ ደግሞ በውጭ ስለሚታዩ 40ቱ እንስሳ ይባላሉ እንጂ 16 ሊቃነ መላእክት ናቸው። በተለይ ኪሩቤል እለ ብዙኃት አዕይንቲሆሙ ይላቸዋል። ዓይናቸው ምንድን ነው? ብዙ ነው። እነዚህን የሚመራ ደግሞ የመላእክት አለቃ ማን ነው? እስቲ በእነሱ ላይ ተሾመ ማን ነው? ገብርኤል። እስቲ በሉ ገብርኤል ነው። በተለይ በጣም የሚደንቀው ስለ ዓይናቸው ትንሽ ልንገራችሁ ከገብርኤል ጋር አነጻጽሬ። ዓይን ሲባል ዕውቀት ነው። ለምሳሌ እግዚአብሔር የኔና የእናንተን ዓይን ሲፈጥር በብዙ ሚሊዮን ሴሎች አዋቅሮታል። ለምሳሌ ዓይናችን የእያንዳንዳችን ዓይን ቀለማትን መለየት ዝርዝራቸውን ማወቅ የሚችል 7 ሚሊዮን የሚጠጋ ሮድስ የሚባል ሕዋሳት እግዚአብሔር አኖሮበታል። ሳይንስ ያወቀው ነው። እንደገና በጨለማ እንድናይ የሚያደርገን ወደ 100 ሚሊዮን የሚጠጉ ኮንስ የሚባሉ ሕዋሳትን እግዚአብሔር ለእያንዳንዳችን ዓይን ሰጥቷል። የኔም ያንተም ያንቺም የሁላችን ዓይን እያንዳንዱ አንዳንድ ሚሊዮን የሚጠጋ ኦፕቲካል ነርቭስ የእይታ ነርቭ ማን ሰጥቶታል? እግዚአብሔር ሰጥቶታል። ወደ 106 የሚጠጋ አሻራን እግዚአብሔር አምላክ በዓይናችን ላይ አኑሯል። ታዲያ ወደ 106 ሚሊዮን ፎቶሪሴፕተርስ ያለው የእኛ ዓይን በዚህ ደረጃ ከተዋቀረ በጥበብ በእውቀት በማስተዋል አቤቱ ልብን ልቡናን እውቀትን ስጠን ብሎ ቅዳሴ ላይ እንደሚነገረው ነጭ ቀለም ጥቁር ቀለምና ብሌኑ የእውቀት የማስተዋልና የጥበብ አምሳል ናቸውና ኪሩቤልና ሱራፌል ደግሞ ዓይናቸው ብዙ በመሆኑ በብዙ እውቀት የተመሉ ናቸው። በምን የተመሉ ናቸው? በብዙ እውቀት። ለዚህ ነው በትንቢተ ዳንኤል ምዕራፍ 9 ቁጥር 22 ላይ ገብርኤል ምን አለው ለዳንኤል? እኔ ያለ ጥበብንና ማስተዋልን እሰጥ ዘንድ መጣሁ አለ። ምን ልሰጥ ዘንድ? ገብርኤል ጥበብን ይሰጣል፣ ገብርኤል ማስተዋልን ይሰጣል። ለእኛም ይስጠን። አመስግኑት ይል መልአክ
ኪሩብ ይባላል አለቃቸው። ሚካኤል ደግሞ በነገደ ሱራፌል ላይ ተሹሟል። ገብርኤል ደግሞ በማን ላይ ተሹሟል? በነገደ ኪሩቤል ላይ ተሹሟል። ከነዚህ መላእክት የሚበልጥ መላእክት የለም። ከሚካኤልና ከገብርኤልም የሚበልጥ አለቃ በሰማይ የለም። የምትበልጣቸው ብቻዋን ተገኝታለች በአንድ ላይ ኪሩባዊ ሰረገላ። እሷ ማን ናት? ድንግል ማርያም። እስቲ ስሟን ጥሯት፣ ድገሙ እስቲ። አዎ ኪሩቤልና ሱራፌል በፍርሃትና በረዓድ ዙፋኑን እየተንቀጠቀጡ የሚሸከሙትን ጌታ በጀርባዋ ለማዘል በክንዷ ለመታቀፍ በከናፍሯ ለመሳም የበቃች ማናት? ኪሩባዊ ሰረገላ የተባለች ድንግል ማርያም ናት። ስለዚህ ገብርኤል የሚመራው ነገደ ኪሩቤልን፣ ሚካኤል የሚመራው ነገደ ሱራፌልን በመብለጥ ስለታወቀች ሊቁ ምን ይላል አባ ጊዮርጊስ? አንቲ ታብን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ ይላል። ከማ ወትፈደፍድም ሱራፌል፣ ከሱራፌልም ትልቅ ያለሽ። ለምን? እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ ሕዝቅኤል እንደተመለከተ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና አንቲ ሰጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም ምን አልሽው? አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ ይላል። ምኖችሽ ሆኑ? ገብርኤል የሚመራቸው ነገደ ኪሩቤል፣ ሚካኤል የሚመራቸው ነገደ ሱራፌል በእውነት ዙፋኑ በእሳት ምሰሶ ሲደግፉ፣ በእሳት ሰረገላ ዙፋኑ ሲሸከሙ፣ እሷ ደግሞ በምኑ አቀፈችው? በጉልበቶቿ። ህየንተ ምጽናቱ ዘእሳት አእዳዊኪ ኮና፣ በእሳት ምሰሶ ፈንታ እጆችሽ ተተኩ። ኪሩቤልና ሱራፌል በእሳት ምሰሶ ዙፋኑን ሲደግፉ፣ ድንግል ማርያም እናታችን ግን ዓለምን የሚደግፈውን ጌታ በክንዷ በእጇ ደገፈችው። ክብር ለጀርባዋ፣ ክብር ለክንዷ፣ ክብር ለማኅፀኗ፣ ክብር ለሁለመናዋ እመቤታችን ናት። ስለዚህ ደራሱ ምን አለ? ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላይ ወአንበሳ ወቀሊል ንስር ይላል። ሕዝቅኤል ኮሞር ላይ የተመለከተ በሰው አምሳል የተገለጥ ከአንበሳው ጋራ ከላሙ ጋራ ከፈጠኑ ንስር ጋራ የታየ የመላእክት አለቃ ገብርኤል ነው ይላል። ክብር ለዚህ መልአክ፣ ክብር ለዚህ መልአክ በእውነት። ስለዚህ ኢዮር በተባለው ሰማይ ላይም ጭምር በነገደ ኪሩቤል ላይ የተሾመ መልአክ ነው። ዝቅ ብለን ደግሞ ብንመለከት ነገደ ኃይላትን እናያለን። ነገደ ኃይላትን ደግሞ ስንመረምር ማንን እናገኛለን? አካ የሚባል የእግዚአብሔር ስም በመዳፉ ላይ የተቀረጸበት፣ ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፈ አናብስት ተራድቶ የጠበቀ በአንድ ላይ ስሙን ጥሩት። እሱ ማን ነው? ቅዱስ ሚካኤል ነው። በረከቱ ይደርብን። ኢዮር ላይ ኃይላትን እንዲመራ አድርጎታል። ገብርኤል ግን በዚያ ያበቃም። ራማ በተባለው ሰማይ ላይ ነገድ አርባብን እንዲመራ ማን ሾመው? እግዚአብሔር ሾመው። በቅዱስ ገብርኤል ስር እልፍ አእላፋት ትልፊት አእላፋት እግዚአብሔር ብቻ ቁጥራቸውን የሚያውቅ መላእክት ሲኖሩ፣ በተለይ ደግሞ የቅዱስ ገብርኤል ስልጣን በሥላሴ ዙፋን ፊት መቆም ነው። ምን ማለት ነው? ድገሩኝ። ምን ማለት ነው? ለዘካርያስ በምዕራፍ 1 ቁጥር 19 በሉቃስ ወንጌል አነ ውእቱ ገብርኤል ዘእቀቡም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ማንኛ ነው? ገብርኤል ነኝ ያለው። በሥላሴ ፊት በባለሟልነት የቆመ ማን እንደ ገብርኤል ይገኛል? ክብር ለዚህ መልአክ ይሁን። ራማ ላይ ነገደ አርባብን እየመራው ይገኛል። ከሱ ዝቅ ብሎ ነገደ መናብርትን ሩፋኤል ይመራዋል። ሩፋ ሐኪም ኤል እግዚአብሔር ሐኪሜ ነው ማለት ነው። ቀጥሎ ነገደ ስልጣናት አለ። ሱሪያል የተባለ መልአክ ይመራዋል። ሱር ማለት ትእዛዝ ማለት ነው። ኤል እግዚአብሔር ትእዛዝ እግዚአብሔር ማለት ነው። እነዚህ ንዑዳን ክቡራን መላእክት ረድኤታቸው በረከታቸው ይደርብን። ኤረር ላይ ሊቃናትን ቅዱስ ሰዳክኤል ይመራዋል። ቀጥሎ መኳንንትን ቅዱስ ሰላትኤል ይመራዋል። መላእክትን ቅዱስ አናንኤል ይመራዋል። በተለይ ግን ከላይ እስከታች ስንመለከት የመላእክት አለቃ ቅዱስ ገብርኤል ከሥላሴ ዙፋን ፊት በመቆም ታላቁና ስመጥሩ ነው። ክብር ለዚህ መልአክ ይሁን። በእውነት ታላቅ መልአክ ነው። በዛሬው ዕለት የዚህ ገናና መልአክ በዓል ለማክበር የተሰበሰባችሁ ምእመናን አባታችን ሄኖክ ምን ይላል? ገብርኤል በኪሩቤል ላይ ብቻ
የተሾመው በእባቦች ላይ ጭምር ነው ይለዋል። በምን ላይ ጭምር ነው? እባቦች ያላቸው ምንድን ናቸው? አጋንንት ናቸው። አጋንንት ውቅያኖሱን ባህሩን ሁሉ መርዝ እየበጠበጡ ሰውን ቢፈጁ በወደዱ ነበረ። ይሄንን የክፋት ስራ እንዳያደርጉ ማን ይቆጣጠራቸዋል? ቅዱስ ገብርኤል ይቆጣጠራቸዋል። በእባቦች ላይ ካለ በኋላ በገነት ላይ የተሾመ ነው ይላል። በምን ላይ? እስቲ ጮክ ብላችሁ ተናገሩ። በምን ላይ? በገነት። ምን ማለት ነው? በገነት እጽዋት ላይ የተሾመ መልአክ ነው። ደስ ይበላችሁ። የገነት ዛፍ ይዞ የሚመጣ ነው ማለት ነው። በገነት ዛፎች ላይ የተሾመ ነው ይለዋል። የገነት ዛፎች የመንፈቅ መንገድ ሄደው ይሸታሉ። መዓዛቸው ከአፍንጫ ጥፍጥናቸው ከአፍ በእውነት ለ7 ቀን የሚቆይ ነው። አንዱን ፍሬ እድሉን አግኝታችሁ ቆርጣችሁ ብትመገቡ እስከ ስንት ጊዜ ሊያቆያችሁ ይችላል? እስከ ብዙ ጊዜ ከአፋችሁ ጣፋጭነቱ በእውነት ይቆያል። ታላቁ አባት ሄኖክ በምዕራፍ 7 ላይ 7 ተራራዎችን ተመለከተ። በሙሉ የመዓዛ እጽዋት ከበዋቸዋል። አንዷ ዛፍ ግን አስተውሉ ይችላል። አንዷ ዛፍ ግን ቅጠሏ አይጠወልግም፣ አበባዋ አይረግፍም፣ ፍሬዋ እንደ ዘንባባ ያማረ ዛፍ ናት። እቺ ዛፍ ምንድን ናት ብሎ ሲጠይቅ ቅዱስ ሚካኤል ይተረጉምለታል። ታዲያ እነዚህን ሁሉ እጽዋት የሚጠብቀው የመላእክት አለቃ ማን ነው? ስማቸው አይሰማ። ማን ነው? ቅዱስ ገብርኤል ነው። ስለዚህ ድንግል ማርያምን ሲያበስራት ምን ይዞ ይታያል? ንገሩኝ እንጂ ስዕሉን። አበባ ይዞ ይታያል። የብስራቱን ስዕል አይታችኋል? የያዛት አበባ ነጭ አበባ ናት። እመቤታችን ተቀምጣለች። ቅድም ወንዘ ትፈትል ወርቀው ሜላተ አስተራያ ገብርኤል ግብተ ብለው ቅድም የሰንበት ተማሪዎች እንዳሸበሸቡት እመቤታችን ተቀምጣ ሐርና ወርቅን ትፈትላለች። ሐርና ወርቅ ማስማማቷ የተዋህዶ ምሳሌ ነው። የመለኮት የትስብእት እሷ ራሷ የሸማኔ ጉድጓድ ናት። ቅዱስ ገብርኤል ይመጣል። ስዕሉን ስትመለከቱት አንድ እግሩ ትንሽ ወደፊት ይሄዳል ወደ እመቤታችን። እመቤታችን በትኩረት ታየዋለች። ልብሶቿ ከላይ ሰማያዊ ከውስጥ ቀይ ለብሳለች። በእጇ ደግሞ ምን ይዛለች? እንቆ ባህሪ እንዝርት ይዛ ትፈትላለች። ሰማያዊ መልበሷ የምን አምሳል ይመስላችኋል? በእስራኤል ልማድ እናቶች ሰማያዊ መጎናጸፊያ ይጎናጸፋሉ። ደናግል የሆኑ እንደሆነ የድንግልናቸው መለያ ምንድን ነው የሚለብሱት? ቀይ ልብስ ነው የሚለብሱት። ድንግል ማርያም እናትነትን ከድንግልና ጋር አስተባብራ የተገኘች በመሆኗ ከውስጥ ቀይ ከላይ ሰማያዊ መጎናጸፊያ ደርባ እንዝርቷን ይዛ ስትታይ፣ ቅዱስ ገብርኤል ደግሞ አንድ እግሩን ወደፊት ጠጋ አድርጎ ቀኝ እጁን አንስቶ ሰላም እያላት ደስ ይበልሽ እያላት በግራ እጁ ደግሞ የገነት አበባ ጠባቂ ነውና አበባ በእጁ ይዞ ድንግል ማርያምን ደስ ይበልሽ አለ። ትብሎ ለዚህ መልአክ ደስ ይበልሽ አለ። ቅዱስ ገብርኤል የያዛት አበባ አይታችኋታል? ስንት ናት? 3 ዘለላ ናት። ስንት ዘለላ ናት? 3 ዘለላ ናት። ይሄ ምን ያመለክታል? ድንግል ማርያም ጌታን ከመውለዷ በፊት ድንግል 1፣ ጌታን በወለደችው ጊዜ ድንግል 2፣ ጌታን ከወለደችው በኋላ ዘላለማዊት ድንግል ናት። በንጽሐ ሥጋ 1፣ በንጽሐ ነፍስ 2፣ በንጽሐ ልቡና 3 ንጽሕት ናትና በእውነት ዘለላ 3 ዘለላ የያዘ አበባ ይዞ ነጭ አበባ ናት። ነጭ ደግሞ የድንግል ማርያም ምንድን ነው? ንጽሕና ቅድስና ነው። እመቤታችን በነጭ አበባ እመቤታችን በነጭ ዕንቁ መመሰል ልማዷ ነው። ያሬድ አባታችን በድጓው ላይ ማርያም እሰ ተሐቱም ትቃት ውስተ ከርሱ ለአዳም ከመ ባህሪ ጸዓዳ፣ ማርያምስ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ብሎ እንደተናገረ ገብርኤልም ነጭ አበባ ይዞ ይሳላል። ድንግል ማርያም የገነት አበባ ናት። ጣፋጩ ፍሬ ልጇ ኢየሱስ ክርስቶስ ነው። የማይጠወልግ አበባዋ የማይረግፍ ቅጠሏ ዘላለማዊት ድንግል ናት። ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎተ አብ። አባ ጊዮርጊስ ነው የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት ፍሬወት ወልደ እግዚአብሔር ክርስቶስን በማኅፀኗ የተሸከመች በመሆኗ ገብርኤል ወዳጇ መዓዛ ያለውን የገነት አበባ ይዞ ጸጋን የተመላሽ ደስ ይበልሽ አለ። ደስ ይበላት እመቤታችን። አዎ ስለዚህ ታላቅ መልአክ በብዙ መልኩ የተሾመ በሰራዊት ሁሉ ላይ የተሾመ ነው ይለዋል። እስቲ በሰራዊት ሁሉ ላይ በሉ እስቲ የተሾመ ነው። መጽሐፈ ሄኖክ ምዕራፍ 10 ላይ ስለ ገብርኤል መጀመሪያ ሚካኤልን ያነሰዋል።
እስቲ አብረን እንበል። ከመዓት ሁሉ የራቀ በሉ እስቲ ሚካኤል ነው። ከምን የራቀ? ለዚህ ነው ተውቦ ምሕረት ለሚካኤል። በጣም ደግ ነው። ማን እንደ ሚካኤል ደግ አለ? እንደ ሚካኤል ማን ደግ አለ? አልቦ ዘይት ማሰለከ በልማደ ምሕረት ወሳይት እንበለ ባሕቲታ ከማርያም ድንግል ከእህትህ ከድንግል ማርያም በቀር ከፍጡራን ወገን በደግነት የሚመስል ማን ነው ይላል። እንደ ገብርኤል ደግሞ ማን ደስተኛ አለ? ክብር ለእነዚህ ሁለቱ መላእክት በእመቤታችን ስም በቀኝ በግራ ያሉ። እመቤታችን ደግሞ ስትመጣ ሁለቱንም ይዛ ነው የምትመጣው አይደል እንዴ? ማንን ነው ይዛ የምትመጣው? በጣም ደግ የሆነው ሚካኤልንና በጣም ደስተኛ ፍስሐ ገጽ የሆነውን ገብርኤልን። ለዚህ ነው አባ ጽጌ ድንግል በጣም በአድናቆት ሆኖ ነጭም ቀይም አበባ ይላል። እንዘ ተሐቅፍዮ ጽጌ ጻዕዳ ወቀይ። ነጭ ክርስቶስ ነው፣ ፍጹም አምላክ ነው። ቀይ ምንድን ነው? ሥጋን ተዋህደዋል። ነጭ ቀይ ምንድን ነው? ደሙን አፍሷል። ነጭ አበባ ምንድን ነው? ትንሣኤውን ገልጧል። እሱም ታቅፈሽ ይላል። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምሮንስ ርግቤ ትናዝዝኒ ምላ ርግበ ነው ርግበ ሰሎሞን ከሐዘኔ ከለቅሶዬ ታረጋጊኝ ዘንድ ነይ ይላታል። ትምጣ እመቤታችን። ግን ስትመጪ ብቻሽን አትምጪ ነው የሚለው። ማንን ይዘሽ ነይ? ደስተኛውን ገብርኤልንና እንዳንቺ ርኅሩኅ የሆነውን ሚካኤልን። ደስተኛ ገብርኤል። ስለዚህ ገብርኤል በዓለመ መላእክት ዘንድ መላእክትን ያጸና በመሆኑ የእምነት አርበኛ በመሆኑ በእውነት እምነት ያላቸውን ይወዳል። ገብርኤል ተጠራጣሪ አይወድም። ምንን አይወድም? ዘካርያስ ቢጠራጠር አንደበቱን አትሞታል። ሰለስቱ ደቂቅ ደግሞ በእምነት ቢጸኑ እሳት ውስጥ አብሯቸው ምን ብሏል? ገብቷል። በ5 ደቂቃ ትምህርቴን ልጠቅልለው። በተለይ በዛሬው በዓለት የምናስበው ትንቢተ ዳንኤል ምዕራፍ 3 ላይ እንደምታነቡት ናቡከደነጾር የተባለ የባቢሎን ንጉሥ ቁመቱ 60 ደረቱ 6 ክንድ ያለው ጣዖት አሰርቶ በዱራ ሜዳ ላይ በባቢሎን አውራጃ አቁሞ ለዚህ ጣዖት ያልሰገደ አንገቱ ለስለት እንደሚሆን በእነሰውነቱ እቶን እሳት ውስጥ እንደሚወረወር አዋጅ ባወጀ ጊዜ መሳፍንቱ፣ መኳንንቱ፣ ወይዛዝርቱ ጭምር ለዚያ ጣዖት ሲሰግዱ ሲረበረቡ፣ አዋጅ ነጋሪው በእውነት ለዚህ ጣዖት ያልሰገደ እሳት ውስጥ ይወረወራል ብሎ አዋጅን ሲናገር 3ቱ ሕፃናት 3ቱ ወጣቶች አናንያ፣ አዛርያ፣ ሚሳኤል ግን ስግደት ለማን ብቻ ይገባል አሉ? እስቲ ንገሩኝ። ለአንተ ላቆምከው ጣዖት አንሰግድም። ስግደት ለማን ይገባል? ለምንድን ነው የምንሰግደው? ታውቃላችሁ? ለምንድን ነው የምንሰግደው? የምንሰግደው በምናችን ነው? ግራ ገባችሁ? በእጃችሁ ነው? በጭንቅላታችሁ ነው? በጉልበታችሁ? ስንት እግሮች አላችሁ? ላም፣ አህያ፣ ፈረስ፣ በቅሎ፣ ተኩላ፣ ቀበሮ ስንት እግሮች አሏቸው? ለምንድን ነው እግዚአብሔር ለእኛ 2 እግር የሰጠው? 4 እግር ሰጥቷቸዋል እነሱ። 4 እግር የሰጠበት ምክንያት ምንድን ነው? ወደ ሰማይ ቀና ብለው ማየት አይችሉም። ሁሌ የሚግጡትን ሳር የሚጠጡትን ውሃ በማሰብ መሬት እንዲያዩ አድርጎ ስለፈጠራቸው ስንት እግር ሰጥቷቸዋል? ሰውን ግን ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና ብሎ ፀሐይን፣ ቀና ብሎ ጨረቃን፣ ቀና ብሎ ከዋክብትን እየተመለከተ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት እግዚአብሔርን ገናንነት ይመሰክራሉ ብሎ አምላኩን እንዲያደንቅ ስንት እግር ሰጠው? በዚህ እግር ለማን እንበረከካለን? ስንበረከክና ስንሰግድ 3 ነገር አስበን ነው። መጀመሪያ መውደቃችን መሬት መሆናችንን እናመለክታለን። መነሳታችን ከመሬት አፈር አንስቶ የፈጠረው ማን ብቻ ነው? ንገሩኝ፣ ማን ብቻ ነው? እግዚአብሔር ነው። ሁለተኛ መሬት መውደቃችን ኃጢአት መስራታችንን ያመለክታል። መነሳታችንስ በንስሐ እንነሳለን ነው። 3ኛ መሬት መውደቃችን መንበርከካችን መሬት ነህና ወደ ምን ትመለሳለህ? ወደ መሬት። ግን ወድቀን አንቀርም። እንደገና ምን እንሆናለን? እንነሳለን። እኛም በመቃብር ፈርሰን በስብሰን አንቀርም። ትንሣኤና ሕይወት ኢየሱስ ክርስቶስ ዳግመኛ ይመጣል። ከሞት እንነሳለን። ደስ ይበላችሁ። ጉልበታችን ለእግዚአብሔር ብቻ ይንበረከካል። ሰለስቱ ደቂቅ ለዚህ ነው። እንደውም ድንገራችሁ ሰው ማለት መቅደስ ነው። ሰው ማለት ምንድን ነው? ስንት እግር አለ? ከእግራችን በላይ ምን አለ? ሆዳችን ኩላሊት አለ። ኩላሊት ያጤሰውን በውስጥ ልብ ያመላለሰውን ናላ ያወረሰውን ማን ያውቃል? እግዚአብሔር ያውቃል። መጀመሪያ ኩላሊት ነው። ይፈትን ልብ ወኩልያት ኩላሊት አለ፣ ቀጥሎ ልብ አለ፣ ቀጥሎ ምን አለ? ራስ አለ። ለምን እግዚአብሔር
ለምን ፈጠረን እንደዚህ አድርጎ? ምስጢሩን ልንገራችሁ ትፈልጋላችሁ? እኛ የማን መቅደስ ነን? ለማን ብቻ እንሰግዳለን? ይኸውላችሁ ቤተ መቅደሱ ሲሰራ እግዚአብሔር አርክቴክቱ እግዚአብሔር ነው። ሙሴን ሲና ተራራ ላይ አውጥቶ የብርሃን ድንኳን ያሳየውና እንደዚህች አድርገህ ስራ ይለዋል። ሲያሳየው ግን 3 ክፍል ነበረ። ስንት ክፍል ነበረ? አደባባይ አለ፣ ካህናት የእሳት መስዋዕት የሚያቀርቡበት ብዙ የእሳት ቁርባኖች ይደረጋሉ። ቀጥሎ ቅድስት አለ። ቅድስት ውስጥ 3 ስርዓቶች አሉ። እናንተ ሰውነት ውስጥ ላሳያችሁ ነው። ቤተ መቅደሱ ዝግጁ ናችሁ? ቅድስት ውስጥ ምን አለ መሰላችሁ? 7ቱ የመቅረዝ መብራቶች ይበራሉ። የዕጣን መስዋዕት ይቀርባል። እንደገና ጠረጴዛው ላይ 12 ኅብስት ይቀመጣል። ቅድስተ ቅዱሳን ውስጥ ደግሞ ታቦተ ጽዮን አለች፣ የአሮን በትር አለች፣ መናውን የያዘች መሶበ ወርቅ አለች። ስንት ስርዓት ማለት ነው? 3 ስርዓት። እና መቅደሱ 2 ምሰሶዎች ነበሩት። ያዕቆብ በሉ እስቲ ድገሙት። በለዝ ደከማችሁ እንዴ? እስቲ አመስግኑት። ቤተ መቅደሱ 2 የነሐስ ምሰሶ ያዕቆብና በለዝ አጽንተውት እንደቆሙ በተመሳሳይ መልኩ ለአምልኮተ እግዚአብሔር ጸንተው የሚቆሙ 2 እግሮችን ማን ሰጠን? በጣም ጥሩ። ልክ እንደ አደባባይ ኩላሊታችንን አደረገ። ኮድ ነው፣ ምንም ሌላ ነገር የለውም። በአደባባይ የሚቃጠል እሳት መስዋዕት እንደሚቀርብ አንጀታችንም በማን ፍቅር ይቃጠላል? በእግዚአብሔር። እስቲ በሉ ልክ እንደ 3 ደቂቃ አንጀታችን ተቃጠለ። በማን? በክርስቶስ ፍቅር። ሌላ በማን ሊቃጠል ይችላል? በእውነት ከአንጀት የወደድኩሽ ይላል ጎረምሳው እሷ። እኛ ግን የሚቃጠለው አንጀታችን በማን ፍቅር ነው? በእግዚአብሔር ነው። እንደ ቅድስት አድርጎ ልባችንን ሰርቶታል። ምናችንም 7 የመቅረዝ መብራቶች በቅድስት እንደሚበሩ 7 የልቡን አይኖችን እግዚአብሔር ሹሞታል። በምናችን ላይ? በልባችን ላይ። የዕጣን መስዋዕት እንደሚቀርብ እስትንፋስን ከሳምባችን ከልባችን ያወጣል እንለዋለን። በእስትንፋሳችን ልክ ማንን እናመሰግናለን? እስትንፋስ ያለው ሁሉ ማንን ያመስግን? ልክ እንደ 12 ኅብስት አሮን 12 የአይን በ6 በፊቱ 6 በኋላው ሰክቶ 12ቱን ቁርባን ኅብስቶችን ለእግዚአብሔር እንደሚያቀርብ 24 በድምሩ እንደሚሆን 24 የደረት አጥንቶችን ማን ሰጥቶናል? ርብሳችን እኮ 24 ነው። አታውቁ? ከዛ በኋላ እንደ ቅድስተ ቅዱሳን አድርጎ መክብበ ሕዋሳት የሆነውን ራሳችንን ሰጥቶናል። ከአንገታችን በላይ ያለው ራሳችን ምንድን ነው? ቅድስተ ቅዱሳን ነው። በእውነት ጎልጎታ ነው። በኋላ ነግራቸዋለሁ። ስንት አይኖች አሉ? ስንት ጆሮዎች አሉ? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? 1 በድምሩ ስንት ይሆናል? 2 1 ጥበብ አነጸት ላቲ ቤተ ጥበብ እግዚአብሔር ቤትን ሰራች። ቤቱ እኛ ነን። ወአቀመት ላቲ 7 አዕማደ 7 ምሰሶዎችን ለራሷ አቆመች። 2 አይናችን ለእግዚአብሔር መብራት ነው፣ ያዩታል። 2 ጆሮቻችን በእውነት የዳሙ ከደነጦርን ድምፅ አይሰሙም፣ የገብርኤልን ድምፅ ይሰማሉ። 2 የአፍንጫ ቀዳዳችን መዓዛ ቁርባኑን ያሸታል። አፋችን ይበለዋል፣ ይጠጣዋል፣ ያመሰግነዋል። መቅረዝ ሆነን ተሰርተናል። ደስ ይበላችሁ። ስንት እጆች አሉ? ዝም ብሎ እኮ ጌጥ አይደለም። ስንት እጆች አሉ? ስንት መዳፍ አለ? 2። ስንት ጣቶች አሉ? 10 ጣቶች አሉ። እንደ ፍቅረ እግዚአብሔር ተሰቀሉ እንዳለ መስቀያ የሆኑ ማለት ነው። እንደ ፍቅረ እግዚአብሔር አድርጎ ቀኝ እጅን፣ ወንድምን እንደ መውደድ አድርጎ ግራ እጅን፣ እንደ 2 ጽላት አድርጎ 2 መዳፍን፣ እንደ 10 ቃላት አድርጎ 10 ጣትን የሰጠን ማን ነው? ሊቃውንት ምን ይላሉ? እግዚአብሔር አብ የሙሴን ሕግ በጣታችን ቀረጸ፣ የልጁ የእግዚአብሔር ወልድን ሕግ ግን በልባችን ቀረጸ። ሕያው መቅደስ ነን፣ ለእግዚአብሔር ብቻ እንንበረከካለን፣ ለጣዖት አንሰግድም አሉ ሰለስቱ ምዕት። መቅደስ ሆነው ተሰሩ። ተበሳጨ ንጉሡ። ከእጄ ማን ያድናችኋል አለ። ማን ያድነናል? እስቲ እግዚአብሔር ያድነናል በሉ እስቲ። ማን ያድነናል? እግዚአብሔር ያድነናል። ባያድነን እንኳ አሉ አንተ ላቆምከው ምስል አንሰግድም አሉ። ተበሳጨ። ወተወለጠ ርዕዮተ ገጹ ይላል። ፊቱ ተለወጠ። እሳቱን ደብል አድርጋችሁ አንዱት አለ። ደብል አድርገው ሲያነዱት 49 ክንድ ወደ ላይ ያወጣ። ስንት ክንድ? ድገሙት እስቲ። አሁን ቁጥሩን ምስጢር ስላለው ነው የምነግራችሁ። 49 ክንድ ወደ ላይ ወጣ። ኃያላኑን አዞ አናንያን፣ አዛርያን፣ ሚሳኤልን
እሳት ውስጥ ሲወረውራቸው በጣም ፈጣኑ መልአክ ከራማ ተነስቶ እንደ ዓይን ቅጽበት እሳት ውስጥ ገብርኤል ቀድሞ ተገኘ። ቀድሞ ይድረስልን ቅዱስ ገብርኤል ቀድሞ ተገኘ። ጢሱ እንኳን አላረፈባቸውም። የወረወሯቸው ሲቃጠሉ ሲነዱ አናንያ አዛርያ ሚሳኤል ግን ወአንሶሶሙ ማእከለ እሳት ወባረክዎ ለእግዚአብሔር ወአይኮቱ እግዚአብሔርን ማመስገን ጀመሩ። አዛርያ ቆመ። ምን አለ መሰላችሁ? ይትባረክ እግዚአብሔር አምላክ አበዊነ፣ የአባቶቻችን አምላክ እግዚአብሔር ይመስገናል። ይመስገን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስቡሕን ውእቱ ወልዑልን ውእቱ ለዓለም፣ ምስጉን ነው ለዘላለምም የከበረ ነው ብሎ 6 ጊዜ አመሰገነ። ስንት ጊዜ? 3 ደቂቅ ስንት ጊዜ አመሰገኑ? የአባቶቻችን በሉ እስቲ። አይሰማም። አምላክ እግዚአብሔር ይመስገን፣ ይትባረክ ይትባረክ እያሉ 6 የዘመሩ ለምን መሰላችሁ? መንፈስ ቅዱስ ነው የሚያናግራቸው። እነሱ እሳት ውስጥ በገቡ በ600 ዓመት በስንት ዓመት? በ600 ዓመት የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድራችን መጥቶ ነፍሳትን ከሲኦል እሳት የሚፈታ ነው። ደስ በላችሁ። ይህን ምስጢር ጠቁመዋል። እሳቱ 49 ክንድ ነው። እነሱ 6 ጊዜ ዘመሩ። ሲደመር ስንት ይሆናል? 55። እስቲ በሉ 49 ሲደመር 6። ይህ በቀመር እግዚአብሔር ያስቀመጠው ምስጢር ነው። 55 ማለት 5500 ዘመንን የሚወክል ነበረ። ነፍሳት በእሳት ውስጥ የነበሩበት ዘመን 6 ጊዜ ይትባረክ ማለታቸው በ6ኛው ሺህ ዘመን እግዚአብሔር ወልድ ከቅድስት ድንግል ማርያም ተወልዶ ዓለምን ከሲኦል እሳት ነፃ ያወጣታል። ክብር ምስጋና ለስሙ። ይህን ለማመልከት ነው። ይህ ነገር ሁሌ ቤተ መቅደስ ይደጋገማል። ለምሳሌ ዲያቆኑ ምስባክ ሲሰብክ ትሰማላችሁ አይደለም? ሁሌ ምስባክ ይሰበካል ከወንጌል በፊት። ዋናው ዲያቆን ሸራሪው ስንት ጊዜ ነው ምስባክ የሚሰብከው? 2 ጊዜ። ስንት ጊዜ? ድገሙት። ህዝቡ ደግሞ በአንድ ላይ ሆነው 3 ጊዜ ይደግማሉ። በድምሩ ስንት ይሆናል? 5 ጊዜ ምስባክ መሰበኩ 5500 ዘመን ሁሉ ነቢያት ስለ እግዚአብሔር ልጅ ትንቢት መናገራቸው ሱባኤ መቁጠራቸውን ነው። በ6ኛው ካህኑ ወንጌል ብለው መውጣታቸው ካህኑ የጌታ ምሳሌ ነው። በ6ኛው ሺህ ዘመን እግዚአብሔር ወልድ ሰው ሆኖ ወንጌልን አስተማረ። ምስጋና ለስሙ። ይሄ በሚታይ አምልኮት የሚታይ ነው። ነዋ ወንጌለ መንግሥተ ሰማያት መርታ የምታገባ ወንጌል እነሆ ብለው ካህኑ ለንፍቁ ካህን ይሰጣሉ። ይህም ጌታ አደራ ብሎ ስልጣነ ክህነትን ለጴጥሮስ መስጠቱን ያመለክታል። መንግሥቱ ወጽድቆ ዘአውፌኒ አውፌኩከ፣ መንግሥቱንና ጽድቁን የሰጠኝን ሰጠው ብሎ ደግሞ ለዲያቆኑ እንደ መስጠት፣ ዲያቆኑ ደግሞ እስጢፋኖስን ይወክላል። ክብር ለቤተ ክርስቲያን። ይህን ታሳየናለች ነው። ከዛ 3 ደቂቅ ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። እስቲ አብረን እንበል። እግዚአብሔር በሉ እስቲ። የፈጠራቸው ፍጥረታት ሁሉ ያመሰግኑታል። ምስጉን ነው፣ ስሙም ለዘላለም ከፍ ከፍ ያለ ነው። እንዲህ ብለው ዘመሩ። 3 ደቂቅ ዘመሩ። ሰዓት ውስጥ ሆነ ይባርክዎ እያሉ ያመሰግኑታል እያሉ እየዘመሩ እናንተ ፀሐይ ውስጥ ናችሁ፣ እነሱ ግን እሳት ውስጥ ናቸው አይደል? ስንት ጊዜ? 33 ጊዜ። እስቲ በሉ ድገሙ። ስንት ጊዜ? በጣም ይሄ ቁጥር ደስ ይላል። ስንት ጊዜ? 33 ጊዜ ይባርክዎ ያመሰግኑታል አሉ። የኢየሱስ ክርስቶስ ዕድሜ ስንት ነው? ይትባረክ ብለው 6 ጊዜ በ6ኛው ሺህ ዘመን መምጣቱን ይባረክዎ እያሉ 33 ጊዜ መደጋገማቸው የእግዚአብሔር ልጅ በምድር ላይ 33 ዓመት በምድር ላይ ተመላልሶ በዕፀ መስቀል ተሰቅሎ ዓለምን የሚያድን ነው። ክብር ምስጋና ለአምላካችን ለክርስቶስ። በ3 ደቂቅ በእውነት ዝማሬ ታወቀ እና እኔ 3 ደቂቅ ይባረክዎን ሳስብ የ3 ደቂቅ መዝሙርን ማንበብ ብቻ አይጠበቅብኝም። ፊቴን በመስታወት ማየት ይጠበቅብኛል። በምን ድገሙት? በምን እግዚአብሔር ሲፈጥረን ስንት የጀርባ አጥንት ተሰጥቶናል መሰላችሁ? 33
ሳይንስ ነው ነገራችሁ። ይሄ ዝም ብሎ አይደለም። ሳይንስም ሰው ነው። አልበርት ቪቴ የሚባል እግዚአብሔር አለቃ እያሌው ታምሩ በረከታቸው ይደረብን። አንድ ስብከት ነበራቸው የራስ ቅል የምትባል ስብከትና ጌታችንን አለ ጎልጎታ የራስ ቅል የምትባል ጎልጎታ ወሰዱት ይላል። የምን ቅል የምትባል ድገሙት። የራስ ቅል ጎልጎታ የምትባል ወሰዱትና የራስ ቅል ላይ ጎልጎታ ላይ ተሰቀለ አሉ። ስብከታቸው ይሳቸው ነው። እና ምን አሉ? የራስ ቅል ጎልጎታ ላይ አንዴ ነው መድኃኔዓለም የተሰቀለው። እያንዳንዳችን የራሳችን ቅል ላይ ግን ሁሌ መስቀሉ ተተክሏል አሉ። እውነት ሐሰት? ድገሙት። እውነት ሐሰት? ጌታ የተሰቀለው በስንት ዘመኑ ነው? እግዚአብሔር ሰውን ምድር ሲያመጣ እኔም አንተም አንቺም ከዚህ ጀምራችሁ ከጀርባችሁ ጀምራችሁ ከአንገታችሁ ያለው አጥንት በኢየሱስ ክርስቶስ ዕድሜ ልክ 33 ነው። ደስ ይበላችሁ። ከዛ ምን አለ? የራስ ቅል አለ። ይህ ማለት ጎልጎታ ነው ማለት ነው። ሁሌ መስቀሉ ተተክሎብናል። የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ስለዚህ ዕድሜውን በጀርባችን ጎልጎታን በራሳችን ላይ የሾመ የሕይወት ራስ ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁን። ናቡከደነፆር 3 ሰዎች ጥለን ነበር አለ። 4 ሰው ያለው ወራቡሳ ይመስል ገጹ ከመወልደ እግዚአብሔር፣ 4ተኛው የአማልክትን ልጅ ይመስላል ወይም በግዕዙ የእግዚአብሔርን ልጅ ይመስላል ብሎ አደነቀ። ደስ ይበላችሁ። የእግዚአብሔር ገብርኤል ነው። የእግዚአብሔርን ልጅ ስጋው የሚናገረው ገብርኤል በመካከላቸው ነበረ። አናንያ አዛርያ ሚሳኤል ውጡ ባላቸው ጊዜ ከእሳቱ ውስጥ ወጡ። ቅዱስ ገብርኤል እሳት ውስጥ ጠበቃቸው። ጢስ እንኳን አላረፈባቸው። ዛሬም ገብርኤል ከመከራ ሁሉ በተራዳይነቱ ይጠብቀን ይጠብቃቸው። አመስግኑት ይመላል። በ3 ደቂቃ ትምህርት ልጨርስ። 3 ደቂቃ እኔ 3 ደቂቃን ሳስብ ኢትዮጵያ ትዝ ትለኛለች። ለምን መሰላችሁ? 3 ደቂቃ ለማን አንሰግድም ብለው ነው እሳት ውስጥ የገቡት። ኧረ ድገሙት። ለጣዖት አንሰግድም ብለው ነው። ገብርኤልም የተራዳቸው ለዛ ነው። ኢትዮጵያውያን ሊቃውንትም 3 ደቂቃ ናቸው። ለምን? ሀገራችን ኢትዮጵያ በጣዖት እንዳትያዝ፣ በሟርት እንዳትያዝ፣ በክፉ መንፈስ እንዳትያዝ በዕለታቱ በወራቱ ሁሉ እንዲከብር ያደረጉት ማንን ነው? እግዚአብሔርን በሉስቲ በሉስቲ። ብቸኛዋ የምድራችን ሀገር ኢትዮጵያ ናት። ለምሳሌ አሁን ያለንበት ወር ምንድን ነው? በአንድ ላይ ታኅሳስ። እስቲ በሉ ታኅሳስ ስትሉ እኮ ክርስቶስ ደስ ይለዋል። አይ ዶንት ቲንክ ሶ። ፌብሩዋሪ ብትሉ ምናምን ብትሉ ደስ የሚለው አይመስለኝም። ለምን? ታኅሳስ እሱን ነው የሚሰብከው። ሐሰሰ ማለት ፈለገ ማለት ነው። ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል። ታኅሳስ ማለት የማሰስ ወራት። የምን ወራት? ድገሙት። ማን ነው የሚታሰሰው? ማን ነው የሚያስሰው? ማን ነው ተፈላጊው? ማን ነው ፈላጊው? ተፈላጊው ማን ነው? ኢየሱስ ክርስቶስ ነው። ፈላጊዎቹ ማን ናቸው? ሰብአ ሰገል ናቸው። የሚመራቸው ማን ነው? ኮከብ ነው። አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደውን ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ክርስቶስን አገኙ። ኢትዮጵያ ኢየሱስን ያሰሰችው። ክብር ለዚች ሀገር። አዎ ጣዖታዊ ዓለም ግን እንደ ናቡከደነፆር ነው። ጣዖትን የሾመው። ለምሳሌ የሌላው ዓለም ሟርት ተመልከቱ። ማርች ይላል። አዲሱን ዓመታቸው ማርች አይደለም ጁን ነው፣ ጃንዋሪ አይደል? እስቲ በሉ። አትበሉት። እኔም አላልኩትም ያስጠላኛል። ጃኑስ ማለት ጣዖት ነው። ናቡከደነፆር ያቆመው ጣዖት ነው። ዘጎድ ኦፍ ጌትስ ኤንድ ዶርስ፣ የበርና የመዝጊያ አምላክ የተባለ ጣዖት ነው። ዓለሙ እስካሁን ጣዖት ያመልካል። የእሱ ወር ማለት ነው። ፌብሩዋሪ ማለት የካቲት ማለት አይደለም። ፌብሩ ማለት መንጻት ማለት ነው። ለጣዖት የመንጻት ስርዓት የሚከበር ወር ማለት ነው። ማርች ማለት መጋቢት ማለት አይደለም። መጋቢት ቀንና ሌሊቱ የሚመጋገብበት ወራሪና ነው። ማርች ግን the god of war የጦር አምላክ ተብሎ የተመለከ ነው። ሚያዝያ የሚዜዎች ወራት ነው። ኤፕሪል ግን ማለት ጣዖት ነው። አፍሮዳይት ትባላለች። እቺ the goddess of beauty and marriage የፍቅርና የትዳር አምላክ ተብላ የተመለከች ጣዖት ናት። ሴቶች ጥሩ ባል ትሰጠናለች ብለው ገረዶቻቸውን ሁሉ ደም ሲያፈሱላት የኖረች ጣዖት ናት። እስካሁን ዓለም ይቀባበላታል። ግንቦት ማለት የግንባታ ወራት ነው። የኢየሩሳሌም ግንብ የተገነባበት ነው።
ሜ ማለት ግን አይደለም። ማያ የስጦታ አምላክ ተብላ የተመለከች ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር ይዘራል። ጁን ግን አይደለም። ጁኖ የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናት። ዓለም በሙሉ አማልክትን አቁሞ ሲደረድር ኢትዮጵያውያን ግን በዕለታቸው በወራቸው እግዚአብሔርን ያከበሩ የሰለስቱ ደቂቅ ልጆች ነን። ደስ ይበላችሁ። የሰለስቱ ደቂቅ ልጆች ነን። ዛሬ እሑድ ነው። እሑድ አንደኛ የእግዚአብሔር ዕለት ነው። የሥነ ፍጥረት ጅማሮ ነው። ሰንዴ ግን አይደለም፣ ጣዖት ነው። የፀሐይ ዕለት ነው። ሰኞ ሰኑይ ሁለተኛ የሥላሴ ዕለት ነው። መንዴ ግን ጣዖት ነው። ሙንዴ የጨረቃ ጣዖት ነው። ማክሰኞ ሰኑስ ሶስተኛ የሥላሴ ዕለት ነው። ቲውስዴ ግን ጣዖት ነው። ቲው ዋናንድድ ጎድ እጀ ቆራጣው ጣዖት ዘጎድ ኦፍ ሄቨን ኤንድ ዶር የጦርና የሰማይ አምላክ ነው። ረቡዕ ራብ የሥላሴ አራተኛ ቀን ነው። ዌንስዴ ግን ወደን የአንግሎ ሳክሶን ጣዖት ነው። ሐሙስ የሥላሴ አምስተኛ ቀን ነው። ቶርስዴ ግን አማልክት አንዱ ነው። ቶር የኖርዌይ ጣዖት ዘጎድ ኦፍ ተንደር ነው። ዓርብ ጌታን ይሰብካል። አሪባሪቦት መግባት መካተት መፈጸም ነው። ክርስቶስ አምላካችን በዚህች ዕለት ተሰቅሎ ተፈጸመ ብሎ ስራውን አካተተ። ፍራይዴ ግን አይደለም። ፍሪጋ ጎደስ ኦፍ ቢዩቲ የፍቅር አምላክ ተብላ የተመለከች ጣዖት ናት። ቅዳሜ ቀደመችቱ ሰንበት ናት። ሳተርንዴ ግን ዘጎድ ኦፍ አግሪካልቸር የግብርና አምላክ ነው። ኢትዮጵያ እንደ ሰለስቱ ደቂቅ እምነቷን ጠብቃ የኖረች በዕለታቷ በወራቷ በሥርዓተ አምልኳ ሁሉ መድኃኔ ክርስቶስን ብርሃን ክርስቶስን የሰበከች ስትሆን አሁን ዓለሙ የዱራ ሜዳ ሆኖ ባቢሎን ሆኖ ጣዖታትን ደርድሮ ያመልካል። ነገር ግን ፈተናው ቢበዛብን እሳቱ ቢበዛብን እንቅሉ ሰለስቱ ደቂቅን ሆነን ስለተገኘን ነውና ቅዱስ ገብርኤል አሁንም ከነደደው እሳት እንዲጠብቀን የዚህ ተራዳይ መልአክ ረድኤት በረከት ይደርብን። ወስብሐት ለእግዚአብሔር።